ሰማኝ በለው በሰላም መኪና እየነዳ ወደ ሆስፒታል ሄዶ በሐኪሞች ስህተት ምክንያት ሞተ። ሰላም እንዴት ናችሁ? እኔ ዶክተር ደሳለኝ እባላለሁ። የቀዶ ሕክምና ስፔሻሊስት ሐኪም ነኝ። አዲስ ቤተሰብ ከሆናችሁ ይሄንን ፔጅ ሰብስክራይብ በማድረግ ጀምሩ። እንግዲህ ኢትዮጵያ ውስጥ ታዋቂ ሰው ሲሞት፣ በተለይ ደግሞ አርቲስቶች ሲሞቱ በሰላም መኪና እየነዳ ሄዶ በሐኪሞች ስህተት ሞተ። የተለያዩ አርቲስቶች ሲሞቱ ማለት ነው። የቅርብ ጊዜን እንኳን ብናስታውስ ነፃነት ወርቅነህ ሲሞት ገና ሞቱን ሳንሰማ በሐኪሞች ስህተት ጠዋት ሰላም ነበረ መኪና እየነዳ ሄዶ ሞተ የሚል የተለያዩ ቪዲዮዎች ቲክቶክ ላይ ተለቆ ነበረ ማለት ነው። ግን እውነታው አልነበረም። ሌሎቹም እንደዛው እነ ታምራት ደስታ፣ መዲንጎ አፈወርቅ እና ሌሎችም ሲሞቱ አንዱ ብድግ ብሎ ምንም አይነት መረጃ ወይም ደግሞ ማስረጃ ሳይኖረው ኢከሌ የሚባል ሰው በሐኪሞች ስህተት ምክንያት ሞተ ብሎ ይዘግባል፣ ይናገራል ማለት ነው። ስለዚህ እኔም ይሄንን ያነሳሁት ለዛ ነው። የሰማኝ በለው ሞት ከዚህ ጋር አይገናኝም፣ ግን እቺ ነገር ላይ እንድናወራ ነው ማለት ነው። ይሄንን ጉዳይ ያነሳው አንድ ሰው በሐኪም ስህተት ወይም በሕክምና ስህተት ሞት የሚባለው መቼ ነው ወይም ደግሞ ምን ሲሆን ነው የሚለውን እናያለን ማለት ነው። ማንኛውም ሰው በሐኪም ስህተት መሞቱን የሚያረጋግጥ አንድ አካል አለ። እሱም ደግሞ የሕክምና ስህተትን ለማጣራት ወይም ደግሞ ለማየት የተቋቋመ የሕክምና ቡድን አለ። ሐኪሞችንና ሌሎች ባለሙያዎችንም አለው ማለት ነው። ይሄ ግሩፕ ይሄ ቡድን መጀመሪያ አንድ ሰው የሕክምና ስህተት እኔ ላይ ተፈጥሯል ወይም ደግሞ ቤተሰቤ ላይ ተፈጥሯል ብሎ ካሰበ ለነዚህ አካላት ሀሳቡን ወይም ደግሞ አቤቱታውን ያቀርባል። ይሄ አካል ደግሞ ጤና ባለሙያዎቹን፣ ሆስፒታሉን፣ ጤና ጣቢያውን ደግሞ ያ ሰው የታከመበትን ቦታ ይመረምራል። የተደረገለትን የሕክምና ሂደት ይመረምራል። እንዲሁም ደግሞ ለዛ ሰው የተጻፉ ዶክመንቶችን ይመረምራል። ስለዚህ በትክክል ሕክምና ስህተት ሊሆን ይችላል ብሎ ካሰበ መረጃ ይሰጥና ያ መረጃ ላይ ዲፔንድ በመሆን ያ ሰው ወይም ደግሞ ያ ሐኪም ወይም ያ ጤና ባለሙያ ለፍርድ ወይም ደግሞ ለፍርድ ቤት ይቀርባል ማለት ነው። ይሄ ሂደት ኢትዮጵያ ውስጥ አለ ማለት ነው። የሌለ የሚመስላችሁ ወይም ደግሞ ሐኪም አይጠየቅም ብላችሁ የምታስቡ፣ ጤና ባለሙያ አይጠየቅም አይከሰስም ብላችሁ የምታስቡ፣ ይከሰሳል፣ ይጠየቃል። የተጠየቀ ሰው አውቃለሁ። ለምሳሌ እኔ ታስሮ የሚያውቅ ሰርጂን ታስሮ የሚያውቅ ተፈርዶበት የሚያውቅ ጤና ባለሙያ በደንብ ነው የማውቀው እኔ ራሴ ማለት ነው። በደፈናው አንድ ሰው ታዋቂ ስለሆነ ብቻ ስሞት በሕክምና ስህተት ሞት ብሎ መረጃ ይቀርባል። ይሄንን ደግሞ ሐኪሞች ወይም ደግሞ የጤና ማህበራት መልስ መስጠት ነበረባቸው። ግን ጠንካራ የሆነ የጤና ማህበር ኢትዮጵያ ውስጥ ባለመኖሩ መልስ የሚሰጥ ሰው የለም እና በተጨማሪም ደግሞ ይሄ ሰው በዚህ ሆስፒታል ውስጥ ሞተ፣ በዚህ ጤና ጣቢያ ውስጥ ሞተ፣ በዚህ ክሊኒክ ሞተ ብሎ ዘገባ ሲቀርብ ያ ክሊኒክ ወይም ያ ሆስፒታል ራሱን እንደዚሁ ሰዎቹ ሚዲያ ላይ ወይም ሶሻል ሚዲያ ላይ ወጥቶ ሞተ ብሎ ሲያቀርቡ ያ ጤና ተቋምም ደግሞ ሶሻል ሚዲያ ላይ ወጥቶ ራሱን ዲፌንድ ለማድረግ ወይም ደግሞ የሞተው በዚህ ነው እንጂ በሕክምና ስህተት አይደለም ብሎ ለመናገር አይፈቀድለትም ወይም ደግሞ አያስገድም። ምክንያቱም የአንድን ሰው ህመም የአንድን ታካሚ ህመም ሶሻል ሚዲያ ላይ እሱ ፈቃደኛ ሳይሆን ማቅረብ፣ ለሌላ ሰው ማጋራት ወይም ለሌላ ሰው መናገር ኢቲክሱ አይፈቅድም ማለት ነው። ለምሳሌ እነዚህ ታዋቂ ሰዎች ለምሳሌ በኤችአይቪ ሞቶ ከሆነ ያ ጤና ተቋም ሚዲያ ላይ ወጥቶ በኤችአይቪ ነው የሞቱት ብሎ የመናገር መብት አልተሰጠውም፣ የለውም ማለት ነው። ሰው ግን በተደጋጋሚ ይንጫጫል ማለት ነው። ማለትም በሕክምና ስህተት ነው የሞቱት ብሎ እርግጠኛ ሆነው ያለ ምንም መረጃ ይናገራል ማለት ነው። ያ ጤና ተቋም ግን አንድ ታዋቂ ሰው ለምሳሌ ሰውን ሊገሉ የሚችሉ ብዙ ነገሮች አሉ ከህመም ውጪም ማለት ነው። ለምሳሌ ያ ሰው ለምሳሌ ድራግ አቢዩዝ የሚያደርግ ሰው ወይም ድራጊስት ዝም ብሎ ድራግ የሚወስድ ሰው ቢሆን እና ያ ሰው ወይ ሞርፊን ወይ ፔቲዲን ወይ ሌሎች መድኃኒቶችን ወስዶ ሞቶ ቢሆን ለምሳሌ ማለት ነው እንደ ድንገተኛ ማንኛውም ጤና ተቋም ይሄ ታዋቂ ሰው በዚህ ነው የሞተው የማለት መብት የለውም ማለት ነው። ሌሎችንም የዛን ሰውዬ ህመም በዚህ ነው የሞተው ብሎ የመናገር መብት የለውም። ግን አንድ ቤተሰብ ግን ወይም ደግሞ አንድ አስታማሚ ግን ሰው የሞተበት ሰው ወይም ደግሞ በሕክምና ስህተት ምክንያት ቤተሰቤ ላይ ጉዳት ደርሷል ብሎ የሚያስብ ሰው ግን በምንም መንገድ ያንን ጉዳይ ወደ ህግ የመውሰድ መብት ተሰጥቶታል። መውሰድም ይችላል፣ የሚከለክለው ህግም የለም ማለት ነው። ስለዚህ እንደዛ የምታስቡ ሰዎች ወደ ህግ ውሰዱ ነው የምላችሁ። ምክንያቱም
ሶሻል ሚዲያ ላይ ከመናገራችሁ የሚገኝ ምንም ነገር የለም። ሶሻል ሚዲያ ላይ ከመናገራችሁ ጉዳት ነው የሚደርሰው። እንዴት ጉዳት ይደርሳል? እንደምታውቁት የኛ ህዝብ አብዛኛው ህዝብ የተማረ ሰው አይደለም፣ እንዲሁም ደግሞ የከተማ ሰውም አይደለም። አብዛኛው ህዝብ የሚኖረው ገጠር ነው። አብዛኛው ሰው ደግሞ ስታመም ወደ ሐኪም ቤትም አይሄድም። እውነታው ይሄ ነው። ምክንያቱም አብዛኛው ሰው በግድ ነው ወደ ሆስፒታል ራሱ የሚሄደው። ህመሙ ሲጠናበት፣ ህመሙ በጣም ከባድ ደረጃ ሲደርስ ነው ወደ ሆስፒታል ወይም ጤና ጣቢያ ሰው የሚሄደው። እኛም እንደምናስበው አይደለም። ሰለጠነ የምንለው፣ ተማረ የምንለው፣ ሚዲያ ይጠቀማል የምንለው ሰው ፐርሰንቱ በጣም ትንሽ ነው። እሱም ደግሞ ትላልቅ ከተሞች ውስጥ የሚኖር ሰው ነው አብዛኛው። ከዛ ውጭ ግን ይሄ ያልተማረ ህዝብ እዚህ ሚዲያ ላይ የምናፈሰውን ነገር ሐኪሙ እንዲያደርግ፣ ሐኪሙ እንዲወጣ፣ በሐኪሙ እንደዚህ ያጠፋ የሚለውን እየሰማ ህመሙን ይዞ የሚቀመጥ፣ በህመሙ የሚሞት፣ ሆስፒታል የማይሄድ ብዙ ሰው ይፈጠራልና ጥንቃቄ እናድርግ ለማለት እወዳለሁ። አመሰግናቸዋለሁ።